በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ክርስቲያኖች ዛሬ እግዚአብሔር እንደወደደና እንደፈቀደ በሆሳዕና ዙሪያ መንፈሳዊ ጥያቄዎችን እያነሳን ከመምህር ኪነጥበብ አባተ ጋር ቆይታ እናደርጋለን። መምህር ኪነጥበብ አባተ እባክዎን ራስዎትን ያስተዋውቁልን ወይስ እኔ ላስተዋውቀው? ችግር የለም እኔ ራሴን መግለጽ እችላለሁኝ። እኔ እንደተባለው ስሜን እንደገለጹት መምህር ኪነጥበብ አባተ ነው የምባለው። ግድ የለም ይሄን ካፌ በቃ በዚህ ይወቁኝ። እንግዲህ ያው ትህትና በቤታችን የተለመደ ነው። የግድ ሰው ራሱን መግለጽ መቻል አለበት። በእርግጥ ሰው ሲገልጠው ነው እንጂ ሰው ራሱን መግለጽ ትንሽ ይከብዳል ይመስለኛል። በቤተ ክርስቲያናችን ትህትና መርህ መሰረት ዞሮ ዞሮ መጋቤ ሐዲስ ኪነጥበብ አባተ ይባላሉ። የቅኔ መምህር፣ የአቋቋም መምህር፣ የሕግ ባለሙያ እንዲሁም የቴዎሎጂ ተመራቂ፣ የግዕዝ ድህረ ምረቃ ተማሪ ናቸው። ለዛሬ የሚኖረን ቆይታ ወይም አብረን በምንቆይበት ሰዓት የምንወያይበት ጉዳይ ሆሳዕናና ሆሳዕና ጋር በተገናኘ ነው። መጽሐፍ ቅዱሳችን ስለ ሆሳዕና ምን ይላል? የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ሆሳዕና ምን ትላለች የሚለውን ለምዕመናኑ ወይም ለአማኞች ሰፋ ያለ ማብራሪያ ለመስጠት ነው። በመጀመሪያ ሆሳዕና ማለት ምን ማለት ነው በሚለው እንጀምራለን። ምን ማለት ነው ሆሳዕና ማለት መምህር? እናመሰግናለን። እግዚአብሔር እንግዲህ በቸርነቱ ወዶ ፈቅዶ ጾሙን በሰላም አስጀመረንና እንደሱ ቸርነት በአቅማችን በምንችለው እያገለገልን እየጸለይን ስለ ራሳችን እንዲሁም ስለ ቤተሰብ፣ ስለ ሀገር፣ ስለ ዓለም አጠቃላይ በሰማይም በምድርም ስለሚሆነው ነገር ሁሉ ማመስገን የሚገባንን ያህል እያመሰገን ደግሞ ለራሳችን ማግኘት የሚገባንን ነገር ደግሞ እየለመን ጾሙን በሰላም አሳልፈን ለስምንተኛው ሳምንት ሆሳዕና ተብሎ ለተሰየመው ሳምንት ደርሰናል። ሁሉም እንደሚያውቀው ሁሉም እንደሚያስተምረው አብይ ጾም የራሱ የሆነ ስያሜ ያለው ከመጀመሪያው ጀምሮ እነዚህ ስያሜዎች ነገረ ክርስቶስን የሚያመላክቱ ናቸው። ነገረ ክርስቶስ ሲባል እግዚአብሔር ለ33 ዓመታት ያህል በምድር ቆይቷል፣ ተመላልሷል። ደግሞ ይልቁንም በግልጥ ሁሉም እያየው 30 ዓመት ያህል በተወሰነ መንደር በተወሰነ ቀበሌ ወይ የተወሰኑ ሰዎች ብቻ ነበር የሚያውቁት። 3 ዓመት ግን ከዚያም ሰፋ ብሎ በአጠቃላይ እስራኤላውያን ባሉበት ስፍራ ሁሉ ሲንቀሳቀስባቸው የነበሩ ጊዜያት ናቸው። እነዚህ 3 ዓመት የሰራቸውን ስራዎች በሙሉ ጠቅልል አድርጎ ቅዱስ ያሬድ ነው ለዐቢይ ጾም ስያሜ የሰጠው። የሚያመላክቱ የ3 ዓመት ትምህርት፣ ተአምር ለመግለጽ የተሰየሙ ናቸው ከመጀመሪያው ጀምሮ ስንመለከታቸው እና የመጨረሻው ሆሳዕና ነው። እንግዲህ በዘወረደ ጀመርን። የሚገርም ነው። የቤተክርስቲያናችን ምስጢር ታላቅ ታሪክ ያለው ነው። በዘወረደ ጀመርን፣ በሆሳዕና ጨረስን። ዘወረደ ሲባል ከሰማይ መውረዱን የሚያመለክተው፣ ሆሳዕና የሚለው መድኃኒት ማለት ነው። በዘወረደ መጀመራችን በራሱ ትልቅ ምስጢር አለው። ከሰማይ መውረዱን የሚያመላክት ሲሆን በሆሳዕና መጨረሳችን ደግሞ የወረደበት ዓላማ መድኃኒት መሆኑን ነው የሚያመላክት ነው። ሆሳዕና መድኃኒት ማለት ነው። ከዘወረደ ጀምሮ እንደሚታወቀው ተከታታይ ስያሜዎች አሉ። ቅድስት፣ ምኩራብ፣ መጥምቁ፣ ደብረ ዘይት ብለን ገብርኄር፣ ኒቆዲሞስ ብለን ሆሳዕና አለ። በዘወረደ ጀምረን እስከ ሆሳዕና ያሉት ሳምንታት የሚያሳዩት ከሰማይ ከወረደ በኋላ መድኃኒት እስከሚሆን ድረስ ያሳለፋቸውን ኩነቶች የሚያሳዩ ናቸው በአጠቃላይ ማለት ነው። እና 8ኛው ሆሳዕና ተብሏል። ሆሳዕና ማለት ምንድን ነው ሲባል ሆሳዕና ማለት በቀላል አገላለጽ መድኃኒት ማለት ነው። መድኃኒት እነሆ አድን እኮ አሁን አድን፣ መድኃኒትነት፣ መድኃኒት መሆን ማለት ነው። ሆሳዕና ለወልደ ዳዊት እያሉ ነው የሚገልጹት። እንደውም ወንጌላውያኑ ለዳዊት ልጅ መድኃኒት መባል ይገባዋል። ሌሎች መድኃኒት መባል የሚገባቸው ሊኖሩ ይችላሉ፣ ግን እንደሱ አይሆኑም።
በሌሎች መድኃኒት የሚባሉት አዳኝ ነገሮችን ሌላ አካላትን ተጠቅመው የታመሙን ማዳን ሊችሉ ይችላሉ። እንደነ ቅዱስ ሉቃስ አይነት ለቅዱስ ሉቃስ እንደሚታወቀው ባለመድኃኒት ነበረ፣ ግን እሱ ራሱ መድኃኒት አይደለም። ሌሎችም ባለመድኃኒት እነ ማነው ስማቸው እነዚህ አሁን እመቤታችን እነ ሲሎንድስ የሚባል ለምሳሌ ከቤቱ አጠገብ እጽዋትን ተክሎ የታመመ ሰው ሲመጣ እጽዋት እየቆረጠ እየሰጠ የሚፈውስ ሰው እንደነበር ተተርጉሟን ተመስጥሯል። የእነሱ አዳኝነት ግን በሌላ አካል ታግዘው ነው። እሱ ግን ራሱ መድኃኒት ስለሆነ ምናሉ ሊቃውንቱ ወንጌላውያኑም ሁላቸውም ለዳዊት ልጅ መድኃኒት መባል ባለመድኃኒት አይደለም ያሉት፣ መድኃኒት መባል ይገባዋል አሉ። እና ስለዚህ እሱም ራሱ ብሏል እሱ ከሰማይ የወረደው መድኃኒት መሆኑን ለመግለጽ መድኃኒት የሚያስፈልጋቸው ህመምተኞች እንጂ ጤነኞች አይደሉም፣ ባለመድኃኒት የሚያስፈልጋቸው ህመምተኞች ናቸው ብሎ እሱም ራሱ አስተምሮበታል። ህሙማን ያስብ ወላ አቃቤ ሥራይ ብሎ እሱ ራሱ መድኃኒት መሆኑን ከሰማይ መውረዱን ገልጾ፣ ስለዚህ ሆሳዕና ሲባል መድኃኒት ማለት ነው። መድኃኒትነቱ ደግሞ ራሱ ነው፣ እሱ ነው መድኃኒትነቱ ማለት ነው። እናመሰግናለን። እንግዲህ ሆሳዕና ማለት መድኃኒት ማለት ከሆነ የታመመው ማን ነው? መድኃኒትነቱ ያስፈልገው መቼም ለታማሚ ነው፣ የታመመ ሰው አለ ማለት ነው። ስለዚህ የታመመው ወይም ይህን መድኃኒት የሚፈልገው ማን ነበር? እንዴትስ ተፈወሰ? አዎ እንግዲህ የግድ መድኃኒት የሚለው ነገር ያስፈልገው በመሰረቱ ታማሚ ሲኖር ነው መድኃኒት የሚያስፈልገው። ሰው ሳይታመም ያው ሁሉም እንደሚያስፈልገው ነው። ምግብ የሚያስፈልገው የተራበ ሲኖር ነው። ውሃ የሚያስፈልገው የተጠማ ሲኖር ነው። ልብስ የሚያስፈልገው ራቁቱን የሚሄድ ሰው ሲኖር ነው። እንደዚህ ነው ሁሉም ነገር የተቀመጡት እኛ የምንፈልጋቸው ነገሮች ሁሉ ለእኛ የሚያስፈልጉ ስለሆኑ ነው። የግድ ያለ እነሱ መኖር ስለማንችል ማለት ነው። ከነዚህ መካከል ደግሞ አንዱ መድኃኒት ነበረ። በመሰረቱ መድኃኒት የሚለው እንዴት ነው? መጀመሪያ ስንመለከት እንግዲህ የመጀመሪያው ታማሚ አዳም ነው። በአዳም ምክንያት ታመና ሁላችንም። ግን የአዳምን ጥንተ ተፈጥሮ ስንመለከት አዳም የተፈጠረው እንደምናውቀው በዕለተ ዓርብ ነው። ለ7 ዓመታት ያህል በገነት ሲኖር እንደታመመ የሚያስረዳ አንዳች መጽሐፍ የለም። ታሞም አያውቅም። ራሴን እግሬን ብሎ አያውቅም። የሚታመም አካልም አልነበረውም አዳም። ሆኖም ግን ይራብ ነበረ። እንደሚራብ የሚያስፈልገው የገነት እጽዋት ነበሩለት። እንስሳትም ጭምር አርደህ ብላን እያሉ መበላት የሚገባቸው እየሄዱ ደጅ ጸኑት እንደነበረ፣ ግን እሱ እንስሳትን አርዶ በላ የሚል የለም። አልበላም፣ ስጋ አልበላም በአዳም በገነት እያለ። እነሱ ጌታቸው መሆኑን ለመግለጥ፣ እነሱ ደግሞ ለሱ መገዛታቸውን ለመግለጥ፣ እነሱ ግን እስከዚህም ድረስ ጭምር ይለምኑት እንደነበረ ይነገራል። የታወቀ ታሪክ ነው። እና ሆኖም አዳም በገነት እያለ እግዚአብሔር ራስህን ሲያምህ ይሄን አድርግ፣ እግርህን ሲያምህ ደግሞ ይሄን ተቀባ ብሎ የነገረው ነገር የለም። ግን ሲርበህ ይሄን ብላ፣ ይሄን ግን እንዳትበላ፣ ይሄን አድርግ ብሎ ነግሮታል። ሆኖም ግን ዕፀ ሕይወት የምትባለው እንጨት መድኃኒት ነች። የእሷ መድኃኒትነት መቼ ነው ከተባለ አዳም ከ1000 ዓመት በኋላ እሷን ተመግቦ ሰውነቱ አካሉ ታድሶ ወደ ከገነት ሽግግር የሚያደርግባት ከገነት ወደ መንግስተ ሰማያት የሚሸጋገርባት ዕፀ ሕይወት ነበረች ማለት ነው። ስለዚህ ያቺ ዕፀ ሕይወት እነ ቅዱስ ያሬድም እንደገለጻት በኋላ ለእመቤታችን ሆናለች። አንቲ ወጥ ወጽሮ ከዕፀ ሕይወት ዕፀ መድኃኒት ህየንተ ዕፀ ሕይወት ለውስተ ገነት፣ በገነት ባለችው ዕፅ ፈንታ አሁን የተባረክሽ እንጨት አንቺ ነሽ ብለው ለእመቤታችን ሰጥተው እነ ቅዱስ ያሬድ ገልጸውታል። እና መጀመሪያ ዕፀ ሕይወት ነበረች በመድኃኒትነት የምትታወቀው። በገነት ከነበሩት እጽዋት መካከል የትኛዋ ናት መድኃኒት የምትሆነው ተብሎ ቢጠየቅ ዕፀ ሕይወት ነበረች። የምን መድኃኒት? የሞት መድኃኒት። ከ1000 ዓመት በኋላ አዳም ሳይሞት ወደ መንግስተ ሰማያት የሚሸጋገርበት ነበረች። ግን በአቋራጭ እሱ ያን ያህል ዘመን መኖር ሳይፈልግ እሱ በራሱ በስህተቱ እንግዲህ ሰው ካልተጠነቀቀ አላስፈላጊ በሽታ በድንገት ሊመጣ ይችላል። እንዲሁ ሰው ስለሆነ የምንጣመው በሽታ አለ። እኛ ብንጠነቀቅም ባንጠነቀቅም የማይቀርልን በሽታ አለ። ደግሞ ባለመጠንቀቃችን የሚመጣ በሽታ ደግሞ አለ። ስለዚህ አንድ ሰው ለምሳሌ በሌሊት በብርዳማ ቦታ ራቁቱን ልብስ ለብሶ መሄድ ሲገባው ራቁቱን መሄድ ይታመማል። ምንም ጥያቄ የለውም። ይሄ ከሱ ጥንቃቄ ጉድለት የታመመው እንጂ ሰው ስለሆነ ብቻ ሳይሆን ከጥንቃቄም ጉድለት ጭምር ነው ማለት ነው።
እና አዳም ከጥንቃቄ ጉድለት የተነሳ በሽታ አምጥቷል። ያ ከጥንቃቄ ጉድለት የመጣው በሽታ ዕፀ ሕይወትን በልቶ የሚፈወስበት ሊሆን አልቻለም። ዕፀ ሕይወት ለሌላ የአንድ መድኃኒት ለሌላ እንጂ ለሌላ አይሆንም። የወባ መድኃኒት መቼስ ለብርድ በሽታ ሊሆን አይችልም። የኤችአይቪ መድኃኒት ለሆነ ለምንድን ነው ለቲቪ በሽታ መድኃኒት ሊሆን አይችልም። ስለዚህ ያቺ ዕፀ ሕይወት የምታስፈልግበት ጊዜ ገና ነበረ። አዳም የሚፈወስበት እንጨት በሰዓቱ ገነት ላይ አልነበረም ማለት ታመመ አዳም። በምንም ተአምር አዳምን ለድህነት የሚያበቃ እንትን አልተገኘም እና ስለዚህ ምን ሆነ? በአዳም ምክንያት ሁሉም ከአዳም ጀምሮ ታመመ ማለት ነው። እንግዲህ በቤተሰብ አይምጣ እንጂ በቤተሰብ የሚተላለፉ በሽታዎች አሉ። አባት እናት ችግር ካለባቸው፣ የውስጥ በሽታ ካለባቸው ምንም እንኳን አሁን በልዩ ልዩ የሕክምና አይነቶች ታክመን የምናልፈው ቢሆንም በዘር የሚተላለፉ በሽታዎች አሉ ይኖራሉ። እንደነ ስኳር አይነት ሌሎችም ይኖራሉ። ስለዚህ በአዳም ምክንያት ከአዳም የተወለደው ሁሉ በሽተኛ ሆኖ ነበረ። የሚወለደው ሁሉ በሽተኛ ሆኖ ነው የሚወለደው። አዳም መጀመሪያ የወለደው እንደሚታወቀው ቃኤልን ነው። እንግዲህ ቃኤል ራሱ ህመምተኛ ነበረ ማለት ነው። አንዱ የህማሙ ምልክት ደግሞ የሚያሳየው ደግሞ ወንድሙን ለመግደል ያበቃው ያው መቼስ ከአባቱ የወረሰው በሽታ ነው፣ ኃጢአት ነው። ስለዚህ ማን ነበር ህመምተኛው ሲባል ከአዳም ጀምሮ እስከ ልደተ ክርስቶስ ድረስ የነበረው ህመምተኛ በሙሉ የነበረው ሰው በሙሉ ማለት ነው በሙሉ ህመምተኛ ነበረ። በዘር የወረደ በሽታ ይሄ ምንድነው? መርገም ሆኖ በዘር ሲወራረድብን የመጣ በሽታ ነበረ ማለት ነው። ከዚያ መካከል ግን ይሄ በዘር የሚተላለፈው በሽታ ያላገኛት ንጽሕት ዘር እመቤታችን ብቻ ነበረች። ክብር ይግባውና ለእግዚአብሔር እሷን ብቻ አንጽቶ ቀድሶ ይሄ ከአዳም ጀምሮ በሔዋን ማህፀን ተላልፎ ሲወራረድ የነበረው በሽታ እሷን አልነካትም። ለምን? ለእኛ መድኃኒት የምትሆንበት ጊዜ ስላለ ማለት ነው። ስለዚህ መድኃኒት ያስፈልገን እኛ ነን፣ ከአዳም ጀምረን የነበረው ትውልድ ማለት ነው። አሁን እኛ ኦልሞስት ድነናል። አሁን እኛ መድኃኒት ያስፈልገናል ግን ድነናል። እኛ የዳነው መቼ ነው ከተባለ እኛ የሐዲስ ኪዳን ሰዎች ስለሆንን ማለት ነው። በብሉይ ኪዳን ብንሆን ኖሮ አልዳንም ነበር ማለት ነው። ስለዚህ መድኃኒት የሚያስፈልገው ትውልድ ያ ነበረ ማለት ነው። ህመምተኛው እሱ ነበረ። አዳኙስ ማን ነው ሲባል ከዛች መርገም ሳይነካት የዘር በሽታ ሳይተላለፍባት ከተወለደችው ከእመቤታችን የተወለደው ክርስቶስ ነው ማለት ነው። ለዚህ ነው ቅድም እንዳልነው እግዚአብሔር ህየንተ ዕፀ ሕይወት ለውስተ ገነት ያላት እመቤታችንን በገነት ውስጥ ስለነበረችው ያችን በልተን ስላልዳንባት በዛች ፈንታ ብሎ እመቤታችንን አንቲ ውእቱ ዕፀ ቡሩክ ዕፀ ሕይወት ዕፀ መድኃኒት፣ አንቺ ነሽ አሁን ዕፀ ሕይወት ዕፀ መድኃኒት መባል የሚገባሽ አንቺ ነሽ። ያችኛዋን ዕፀ ሕይወት የአዳም አያት እንጂ አልበላትም፣ ተመልክቷት ቀረ እንጂ አልዳነበትም። ስለዚህ በእመቤታችን ምክንያት ዳንባት እና ቅዱስ ኤፍሬምም ብሏታል እመቤታችንን ምንድነው የሚለው በውዳሴ ማርያሙ ከፈለነ ንብላ ዕፀ ሕይወት ዘውእቱ ሥጋሁ ለክርስቶስ ወደሙ ክቡር በእንተ ፍቅረ ዚአነ መጽአ ወአዳነነ። እግዚአብሔር ለሰው ፍቅር ሲባል ወደዚህ ዓለም መጥቶ ዓለሙን ያዳነበት ዕፀ ሕይወት የተባለ ከፈለነ ንብላ ዕፀ ሕይወት የተባለ ዕፀ ሕይወት የተባለ ዘውእቱ ሥጋሁ ለክርስቶስ ወደሙ ክቡር የክርስቶስ ሥጋውና ደሙ ነው ብሎ ቅዱስ ኤፍሬምም ተርጉሞታል ማለት ነው። ስለዚህ መድኃኒታችን የሚባለው ሥጋው ደሙ ነው፣ ታማሚዎቹ እኛ ነበር ማለት ነው። ይሄ ነው ሊሆን የሚችለው። ስለዚህ በስነ ስቅለቱ በተሰቅለው ተፈውሷን የሰው ልጅ ከአዳም ጀምሮ የነበረ መርገም በልደቱ እስከ ሞቱ ባለው የሐዲስ ኪዳን ሰው ተፈውሷን ማለት ነው እስከ ስቅለት ድረስ። መልካም። ሶስተኛው ጥያቄ ላይ እንቀጥላለን። የሆሳዕና ታሪካዊ ትስስር በብሉይ ኪዳን እና በሐዲስ ኪዳን ምን ይመስላል ነው ሶስተኛው ጥያቄያችን። በዚህ ላይ ሀሳቦትን ይስጡን። እሺ፣ የሆሳዕና በብሉይ ኪዳንና በሐዲስ ኪዳን ታሪካዊ ትስስሩ ምን ይመስላል ነው? ጥሩ ጥያቄ ነው። እንግዲህ የቤተክርስቲያናችን አስተምሮ ታሪክ፣ ምስጢር፣ ሃይማኖት፣ ትውፊት እነዚህን የመሳሰሉ ነገራት የተካተቱበት ነውና እንግዲህ በዓሉ የሐዲስ ኪዳን በዓል ነው። የሐዲስ ኪዳን መግቢያ በዓል ነው። በእርግጥ የተከናወነው ብሉይ ኪዳን ነው። ሆኖም ግን የሐዲስ ኪዳን በዓል ነው። ወደ ክርስቶስ ወደሚሰቅልበት ጊዜ እየቀረብን ስለነበረ፣ ሁለተኛ ደግሞ እኛ ሐዲስ ኪዳን ተብሎ ዘመን የሚቆጠረው ከክርስቶስ ልደት ወዲህ ነው። የትኛውም ሰው የሚያውቀው ከክርስቶስ መሰቀል ወይም ደግሞ መነሳት ወዲህ አይደለም።
ቅድመ ልደተ ክርስቶስና ድህረ ልደተ ክርስቶስ ነው የምንለው በአጠቃላይ። ሆኖም ግን ክርስቶስ ተሰቅሎ በመስቀል ላይ ውሎ የኃጥአን ተስፋ የሆነው ስርየት እስከሚደረግበት ዕለት ድረስ ክርስቶስ እያደገ እያስተማረ ቢሆንም ዞሮ ዞሮ በዓላቱ የቆዩት በብሉይ ኪዳን ስርዓት ነው። ጌታም ሲያስተምር የነበረው እሱ ሲማር ያደገው ሕገ ኦሪትን ነው። ኋላ ግን እሱ ያስተማረው ሕገ ወንጌልን ነው። ታሪክ የሚባለው ይተሳሰራል ማለት ነው። ታሪኩን ለማየት ለመሆኑ ጌታን አሁን የምንመለከታቸው ነገሮች አሉ። ለምሳሌ ከኢየሩሳሌም ተነስቶ ወደ ቤተ መቅደሱ ሲጓዝ የታዩ ምልክቶች አሉ። ለምሳሌ ልብስ ማንጠፍ፣ ቅጠል መጎዝጎዝ፣ እነዚህን የመሳሰሉ ነገሮች የዛ ጊዜ የተጀመሩ አይደሉም። ታሪክ ማለት ይህ ነው። በጌታ የተጀመረ አይደለም። ጌታ ወደ ቤተ መቅደስ ሲሄድ ብቻ ያነጠፉለት የጎዘጎዙለት አይደለም። በእርግጥ ከዛ ከሚቀድሙት የዛን ቀን ለየት የሚያደርገው ብዙ ምስጢር አለ የጌትነት ስራ ስለሆነ። ሆኖም ግን ልብስ የተነጠፈው ቅጠል የተጎዘጎዘው ከየት ታይቶ ነው ሲባል ግን ታሪካዊ አመጣጥ አለው ከወደ ኋላ እና በቀደመው በብሉይ ኪዳን ዘመን የነበሩ ሰዎች ያደርጉት የነበረ ነገር ነው የተደረገ። ለጌታ የተደረገለት የነገስታት ንጉስ ነው፣ ንጉሰ እስራኤል ነው። ለሱ የተደረገለት ነገር ቀድሞ ይደረግ የነበረው ነው። ቅጠል እየጎዘጎዙ ልብስ እያነጠፉ ሰውን ማክበር የእስራኤል ባህላቸው ነው ማለት ነው። ይሄ ማለት ለምሳሌ ከእስራኤል ነገስታት አንዱ የሆነው ኢዩ የሚባለው ንጉስ ሲነግስ የወቅቱ የእስራኤል ነቢይ ኤልሳዕ ነበረ። ከነቢያቱ መካከል አንዱን ነቢይ ሄዶ ለእስራኤል ንጉስነት ኢዩን እንዲቀባው አዘዘው። ሄደ። የታዘዘው ነቢይ ሄደ። ኢዩ ከጓደኞቹ ጋር ቁጭ ብሎ ሲጨዋወት ነበረ እና ጠርቶ ወደ አንተ መልእክት አለኝ አለው። በዚህ መሰረት ከጓደኞቹ ለይቶ ወደ ቤት አስገባው ማለት ነው። ማን? ነቢዩ ማለት ነው። ኤልሳዕ የላከው ነቢይ። ኤልሳዕ ራሱ አይደለም፣ ኤልሳዕ የላከው ነቢይ። ከዚያ ከቤት ከገቡ በኋላ ከመዘይብ የእግዚአብሔር ለእስራኤል ትነግስ አንተ ብሎ ለእስራኤል አንተ ንጉስ እንደምትሆን እግዚአብሔር እንዲህ ብሏል ብሎ ያው በነገስታት ሲነግሱ በሚደረገው ስርዓት መሰረት ቀብቶት ምንም ሳይናገር ተመልሶ ወጥቶ ሄዷል ማለት ነው። ኤልሳዕ የላከው ነቢይ ከተመለሰ በኋላ ኢዩ ወደ ጓደኞቹ ሲመለስ ሰውየው ምን አለህ ብለው አጥብቀው ጠየቁት። መጀመሪያ ሊነግራቸው አልወደደም ነበረ። ጨቀጨቁት። አይ እንግዲያውም አካላችሁማ ተነግሳለህ ብሎ ቀብቶኝ ሄደ ሲላቸው እኛስ ታዲያ ምን እንፈልጋለን? ይሄን አይደል የምንፈልገው? እንኳን ፈቃድ እግዚአብሔር ሆኖ ተቀባህ እንጂ እኛስ የምንፈልገው ንጉስ አይደል ብለው ወዳውኑ ከጓደኞቹ ይጀምራና አክብሮቱ የለበሱት ልብሳቸውን እያወለቁ እየጎዘጎዙ ያነጠፉለት። ሌሎችም ደግሞ ይሄን ያዩ የሰሙ ሁሉ ቅጠል እየቆረጡ እየጎዘጎዙ ልብሳቸውን ያነጠፉ ኢዩን አክብረውታል ማለት ነው። ሌላውንም ስንመለከት በዓል ሲከበር ይደረግ ነበር እንዲህ አይነት ነገር። ለምሳሌ አብርሃም ይስሐቅን እንደሚወልድ ተነገረው። ሳራ ይስሐቅን ጸነሰች። ሳራ ይስሐቅን ከጸነሰች በኋላ እንደጸነሰች አብርሃም መስዋዕት ሰውቶ ነበረ በደስታ ይስሐቅ ስለተጸነሰ የተስፋ ልጅ ስለሆነ ይስሐቅ የተስፋ ልጅ ስለሆነ በሱ ብዙ ነገር እንደሚፈጸም ዘሩ እንደሚባረክ የሕዝብም የአህዛብም አባት እንደሚሆን እግዚአብሔር ስለነገረው ለይስሐቅ መጸነስ ለሳራ መጸነስ ተደስቶ መስዋዕት አቅርቦ ነበረ። በመጽሐፈ ኩፋሌ ምዕራፍ 13 ላይ ተቀምጧል እና መስዋዕቱን ሲያቀርብ ለ7 ቀን መስዋዕቱ የሚሰዋበትን መሰዊያውን እየዞረ ያመሰግን ነበረ። እና ሲዞር የነበረው ምን ይዞ ነው ከተባለ የሰሌን ቅጠል ይዞ ነው ይዞር የነበረው። የሰሌን ቅጠል ደስ ያለውን የሰሌን ቅርንጫፍ ቅጠሎች ይዞ እያመሰገነ ለ7 ቀን መሰዊያውን እየዞረ ያመሰግን ነበር አብርሃም። እና ያንንም ቀን ምን ብሎት አነሱ? በዓለ እግዚአብሔር፣ ይህች ዕለት የእግዚአብሔር በዓል ትባላለች ብሎ ሰይሟታል። ቅዱስ ያሬድም እምርት ዕለት በዓልነ ነያ አብርሃም አብ ዘተመነያ ሰብሃ ወበዓለ ሰማያ ብሎ ቅዱስ ያሬድም የአብርሃምን ጠቅሶ ያች የታወቀች ዕለት እነሆ የኛም በዓላችን ናት፣ አብርሃም አባታችን ሊያያት የወደዳት
ብሎ ቅዱስ ያሬድ በድጓው ጥሩ አድርጎ አመስጥሮታል። እሱ ሲጀመር ያሬድ በዓሉንም ጭምር ራሱ እስመ ይቤ ዛቲ ዕለት በዓለ እግዚአብሔር ነው የሚለው። ይህች ዕለት የእግዚአብሔር በዓል ናት ብሎ ቅዱስ ያሬድ ሰይሞታል። ሆሳዕና ማለት እሱ ነው። እንግዲህ በዚህ መንገድ ብዙ ታሪክ አለው። ከዚያ እንዲህ አይነት በዓል ማክበር ለምሳሌ ቅድም እንዳልሁት አብርሃም ይስሐቅን ሲወልድ፣ ይስሐቅ ያዕቆብን ሲወልድ፣ ዮዲት የምትባለዋ የእስራኤል ጀግና ሴት ሆሎፎርኒስን በገዛ ሰይፉ ገድላው ስትመለስ የእስራኤል ሴቶች እንዲሁ ዘንባባ ይዘው የቅጠል ቅርንጫፍ ይዘው እያመሰገኑ ነበር የተቀበሏት። እና እስራኤላውያን እንዲህ አይነት የደስታ ነገር በጣም ጥሩ የሆነ የደስታ ነገር ሲገጥማቸው ዘንባባ እየቆረጡ ማመስገን በጣም የነበረ ስርዓት ነው። ከብሉይ ኪዳን የመጣ ነው እንጂ የዛ ጊዜ ለክርስቶስ ብቻ የተደረገ ነገር አይደለም። ግን ለየት የሚያደርገው ምንድነው? በዚህ ዕለት ህፃናትም ጭምር የተሳተፉበት ነበረ እንቅስቃሴው የነበረው። ቅጠል መቁረጡ፣ ልብስ ማንጠፉ፣ ህፃናት ከእናታቸው እቅፍ እየወረዱ ድንጋይ ላይ ሳይከሰከሱ ለህፃናት ለእናቶቻቸው አልያዝ ብለው ጡት እየለቀቁ እየወረዱ ለክርስቶስ ቅጠል እየቆረጡ የጎዘጎዙበት ይሄ ልዩ የሚያደርገው ነው። እና ከሐዲስ ኪዳን እና ከብሉይ ኪዳን ጋር የሚያገናኙት ነገሮች ታሪካዊ ጉዳዮች አሉ። ከክርስቶስ ጋር ሲመጣ ግን ታሪክ ብቻ ሳይሆን ሃይማኖትም ጭምር ይሆናል። ክርስቶስ ለ3 ዓመት ያስተማረውን ትምህርት ጨርሶ አብቅቶ ዛሬ አምላክነቱን የገለጠበት ነው። አምላክነቱን የገለጠው በምንድን ነው ሲባል ለምሳሌ እንዳያመሰግኑ የተከለከሉ ህፃናት በማመስገናቸው፣ ድንጋዮች አፍ አውጥተው እግዚአብሔርን በማመስገናቸው። መቼ? የሆሳዕና የሐዲስ ኪዳን በዓል ማለት ነው። ስለዚህ ታሪኩ እንዲህ ሆኖ በክርስቶስ ከታሪክም አልፎ ሃይማኖት ምስጢር ያለው ሆኖ ከጌታችን ጀምሮ አሁን እኛ የምናከብረው እንደ እስራኤላውያን እንደ ኦሪቱ ሳይሆን እንደ ክርስቶስ ነው የምናከብረው። የኛ መሰረታችን ክርስቶስ ነው። የኦሪትን መጽሐፍት እንቀበላለን፣ አሁን እንቀበላለን። ግን አሁን ሆሳዕናን ስናከብር ግን ክርስቶስን አስበን ነው የምናከብረው። ያ ማለት መሰረቱን እንለቃለን ማለት አይደለም። መሰረቱን አንለቅም። ክርስቶስ ራሱ ያስተማረን ሕገ ኦሪትን ተምሮ እሱ ራሱ ታሪኩን እንደምናውቀው እንግዲህ ጌታችን የዕብራውያንን ፊደል ቆጥሮ ተምሯል። ትምህርት ቤት ገብቶ ሕጋቸውን ተምሯል። ስለተማረ ነው በኋላ ሕጋቸውን እየጠቀሰ የራሳቸውን ሕግ እንትን ሲተቻቸው የነበረው ማለት ነው። እሱን ይዘን እናከብራለን። እኛ ካከበርነው እነሆ 2000 ዓመት አካባቢ ሊሞላ ትንሽ ጊዜ ነው የቀረው። ወደ 1985 84 ዓመት አካባቢ መሆኑ ነው ጌታችን ከተሰቀለ ማለት ነው። ሆሳዕናም ያው ነው። ጌታችን ዓርብ ሊሰቀል ነው። ሆሳዕና እሁድ የተከናወነው መጋቢት 22 መሆኑ ነው ጥንተ ሆሳዕና የሚባለው። እዚያ ጀምሮ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁላችን የምናውቀው ስለሆነ ስርዓቱን በደንብ አድርጎ ጠብቆ እየተከበረ ይገኛል። ዘንባባውም አለ፣ ምስጋናውም አለ። ህፃናትም ጭምር የሚያመሰግኑ የሚሳተፉበት ምስጋና ነው። ይህንን ስርዓት ይዞ እስካሁን እግዚአብሔር የተመሰገነ ይሁንና ታሪኩን ሳይለቅ ከመሰረቱ ሳይናወጥ ሃይማኖቱም ሳይፋለስ ምስጢሩም ሳይበላሽ እንደውም እውነት ለመናገር ተሽሎ በእኛ ሀገር በተለይ በማህሌትም ጭምር ነው። ማህሌት አለ ልዩ እግዚአብሔር የዛ ጊዜ አልነበረም። ጌታችን ይህን ስርዓት ከፈጸመ ከ500 ዓመታት በኋላ ተነስቶ የሆሳዕና ራሱ የሆነ ልዩ ምስጋና አለው እና ታሪኩና እስካሁን ድረስ ያለው አመጣጡ ይህንን የመሰለ ነው የሚሆነው። መልካም መምህር፣ ቀጣዩ ጥያቄያችን የመታሰቢያነቱ ወይም ምሳሌነቱ ታዲያ ለማን ሊሆን ይችላል ማለት ነው? የኦሪቱ የሐዲሱ ለማን ነው የሚሰጥ? እንግዲህ ምሳሌውም ሆነ እኛ ሁሉን ነገር የምናደርገው ክርስቶስን አስበን ነው። ከክርስቶስ የበለጠ ነገር የለም። እኛ ምሳሌያችን የምናደርገው እሱ መሰረታችን እሱ ስለሆነ ማለት ነው። አለቱም መሰረቱም እሱ ስለሆነ እሱን መሰረት አድርገን ነው እንትን የምንለው በዓሉን የምናከብረው። ምሳሌ ብቻ ሳይሆን አማናዊም ጭምር ነው። አሁን ይሄ ብቻ ሳይሆን ሰሞኑን ሕማማቱን ስናከብር ነገረ ስቅለቱን፣ ጸሎተ ሐሙሴን ሁሉ ስናደርግ ሰው ምሳሌ ብሎ እንደሚመስለው ብቻ ሳይሆን በእኛ ቤተክርስቲያን አስተምሮ ከምሳሌነትም ከፍ ያለ
ፋይዳ ያለው ነው። ግን ማንን አስበን ነው የምናከብረው? የምናስበውስ ማንን ነው? በዚህ ሰዓት እኛስ መምሰል ያለብን ማንን ነው ሲባል የምናስበው ክርስቶስን ነው። የምናስበው ክርስቶስን ነው። ክርስቶስን እያሰብን ነው የምናደርገው። የምንመስለውም እሱን ነው። በወቅቱ ክርስቶስ ጋር ከነበሩት እንደ ሐዋርያቱ የምንመስለው እሱን ነው። በዓላችን ለዚህ ነው የኛ በዓል በቤተ ክርስቲያን መሆኑ። አሁን ለምሳሌ ሆሳዕና ሌላ ቦታ አይከበርም፣ ቤተክርስቲያን ነው የሚከበረው። ቤተክርስቲያን መከበሩ ራሱ እሱ በአህያዋ ተጭኖ የሄደው ወደ ቤተክርስቲያን ወደ ቤተ መቅደስ ስለሆነ ነው። የኦሪቱ ቤተ መቅደስ ነው፣ ቤተክርስቲያን አይደለችም። ወደ ቤተ መቅደስ ነው ጉዞውን ያደረገው። ስለዚህ የበዓሉ ፕሮግራም የተካሄደው የተከበረው ቤተ መቅደስ ነበረ ማለት ነው። የእስራኤል የኦሪት ቤተ መቅደስ የሚባለው ገና ቤተ ክርስቲያን በእግሯ ስላልቆመች የዛን ሰዓት ማለት ነው። ስለዚህ እኛ አስበን የምናከብረው ክርስቶስን ነው። ያ ሲባል ግን የኦሪቱን መሰረቱን አንለቅም። ለምንድን ነው እንዲህ የምታደርጉት? ክርስቶስ ራሱ ከምን አግኝቶት ነው እንዲህ ያደረገው ሲባል ወደ ኋላ ተመልሰን ብሉይ ኪዳን የነበረውን ታሪክ እንጠቅሳለን። መቼስ መሰረት ከሌለ ጣሪያ የለምና መሰረቱ እሱ ስለሆነ ማለት ነው። ጌታችን እሱም ራሱ እንደተናገረው እኔ ኦሪትን ሕግ ልሽረው አልመጣሁም፣ የበለጠ ላጠብቀው ነው። ኢይምሰልክሙ ዘመጻእኩ ሣሮሙ ለኦሪት ወለነቢያት፣ ልፈጽማቸው ነው የመጣሁት ነው ያለው እሱ። ኦሪትና ነቢያትን ልሽራቸው አይደለም የመጣሁት፣ ልፈጽማቸው ነው የመጣሁት ነው ያለው ጌታችን። ስለዚህ እሱ ሊፈጽማቸው የመጣቸውን ሕጎች መጀመሪያም ነገር ኦሪትና ነቢያትን የማይሽርበት ምክንያት የሕጉ ምንጭ እሱ ስለሆነ ነው። በነገራችን ላይ የሕጉ ምንጭ እሱ ነበረ። እነ ሙሴ ከየት ማንተው አይደለም የሰሩት፣ ራሱ ነው የነገራቸውን ሕግ ነው ያስቀመጡልን። ሕገ ወንጌል ትበልጣለች? አዎ ትበልጣለች። የተሻለ ነገር አለ፣ ብዙ ነገር ማለት ነው። ስለዚህ ወደ ኋላ ተመልሰን ያን እናስባለን። ግን እኛ በዚህ ሰዓት ይህን በዓል በዋነኝነት የምናከብረው በመሰረቱ አሁን ለምሳሌ ምሳሌያችን ማን ነው የሚለውን ስናስብ ማህሌታችን ነገር ቅድም እንዳልነው አብርሃም አብዘተመንያ እንደዚህ ያልን ነው የምናከብረው። አብርሃም እናስባለን። ወደ ኋላ ተመልሰን እኛ ሩቅ መራመድ እንችላለን። በእግረ ህሊናችን በክንፈ ህሊናችን መብረር እንችላለን ወደ ኋላ። ከአብርሃም ጋር አንድ የሚያደርገን የሚያዛምደን የሚያገናኘን ብዙ ነገር አለ። ለምን? የአብርሃም አምላክ ነው፣ የእኛም አምላክ ነው። እሱም ራሱ እንዳለው አብርሃም ሳይወለድን የነበሩ ብሎ ለራሳቸው ለአይሁድ እንደነገራቸው አንተ ከአብርሃም እንኳን የምታንስ ትንሽ ስትሆን 50 ዓመት እንኳን የማይሞላህ እንዴት የአብርሃም አምላክ ነኝ ትላለህ ሲሉት፣ አይ እናንተ የዋሆች ናችሁ፣ እኔ እኮ የአብርሃም አምላክ ነኝ። አብርሃም ሳይወለድ እምቅድመ የተወለደ አብርሃም አለኩ አነ፣ አብርሃም ሳይወለድ እኔ ነበርኩኝ። አብርሃም ይችን ዕለት ላይ ተመኝቶ ነበረ ብሎ ጌታችን አብርሃም ራሱ ተመኝቶ እንደነበረ በዚያ በመልከጼዴቅ ጋር በነበረበት ሰዓት እነዚያን የኮሎዶ ጎሞር ነገስታት የሚባሉትን አሸንፎ ሲመለስ ጌታችን ተገልጦ አናገረው ነገረው እና ምን አለ? በመዋዕልየኑ ትፌን ወልደከ ወሚመታ ርእየኒኑ ኪያህ ዕለተ፣ እንደው በእኔ ዘመን ያን እልከዋለሁ ያልኸውን ልጅህን ትልከው ይሆን ያችን ቀን ታሳየኝ ይሆን ብሎ አብርሃም ጠይቆ ነበር። አይ እሱ እንኳን በአንተ ዘመን አይሆንም፣ ግን ምሳሌዋን አሳይሃለሁኝ እና ዮርዳኖስን ተሻገር ብሎ ዮርዳኖስን ተሻግሮ መልከጼዴቅን አግኝቶ መልከጼዴቅን ጋር ተነጋግሮ ተመልሷል። መልከጼዴቅ የክርስቶስ ምሳሌ ነው። አሁን ለምሳሌ ማለት ነው መልከጼዴቅ የክርስቶስ ምሳሌ ነው። የኛ ቤተክርስቲያን ክርስቶስን ስታከብር መልከጼዴቅን ጥላ አይደለም፣ ሁሉንም ይዛ ነው የምታከብረው ቤተክርስቲያናችን። መልከጼዴቅን እንደ ካህንነቱ እንደ ንጉስነቱ ታከብረዋለች። የክርስቶስ ምሳሌ በብሉይ ኪዳን የነበረ ካህን ስለሆነ ከዚያ በኋላ ግን እንደውም ያልተሻረ ከብሉይ ኪዳን ያልተሻረ ክህነት የመልከጼዴቅ ነው። የመልከጼዴቅ ክህነት አልተሻረም ከብሉይ ኪዳን ካህናት ማለት ነው። አሁን የሌሎቹ ክህነት አልፎባቸዋል፣ በክርስቶስ መምጣት ምክንያት ተሽሯል። የመልከጼዴቅ ክህነት ግን አያልፍም ማለት ነው። ስለዚህ ክርስቶስን መልከጼዴቅን ይዘን ክርስቶስን ይዘን በዓሉን እናከብረዋለን። መታሰቢያነቱም ምሳሌውም የአከባበሩ ስርዓትም ክርስቶስን ነው የምናስበው። ለዚህ ነው አሁን ዛሬ ዘንባባው በእጃችን የምናደርገው። እኛም ክርስቶስን በዘመናችን አግኝተን ነው በእኛ ዘመን ተወልዶ ሰሌን ባናነጥፍለትም ልብስ ባንጎዘጉዝለትም ቀለበቱን ከእጃችን አድርገን በጣም የኦርቶዶክሳውያን ቤተክርስቲያን ስርዓት ደስ ይላል። እኛው ራሳችን ተነጥፈን ነው የምናከብረው። ከቤተክርስቲያናችን ሄደን ከአውደ ምሕረቱ ህዝቡ ተነጥፎ ቁጭ ብሎ ከአውደ ምሕረቱ ስብከቱ ሲሰበክ ከማህሌቱ ይሄ ሁሉ ሲደረግ እኛ ልብሳችን ብቻ ሳይሆን እኛም ጭምር ተነጥፈን ነው ክርስቶስን የምናከብረው ማለት ነው። እና መታሰቢያውም ሆነ ታሪካዊ ሂደቱ ምሳሌያችንም ሆነ
እስካሁኗ ሰዓት ድረስ እስከሚቀጥለው እስከ ሕልፈተ ዓለም ትውልድ ያስቀጥለዋል። የምናስበው ክርስቶስን ብቻ ነው። ይህንን በዓል ለማንም አንሰጠውም። እኛ ለእሱ ብቻ የምናስበው። መልካም ነው መምህር። የመጨረሻው ጥያቄ እንግዲህ ክርስቶስ ከፈጠራቸው ፍጡራን መካከል አንዷ አህያ ነው ወይም አህያ ነች። ከነዚህ ካሉት እንስሳት መካከል ለምንድን ነው በተደጋጋሚ ከዋለ አድግ ጋር በመጽሐፍ ቅዱሳችን ውስጥ የተለያየ ቦታ ላይ ተጠቅሰው ተጽፈው ይገኛል? ከልደቱም ጀምሮ በነቢያቱም የተነገረ በልደቱም ያየነ ከዋለ አድግ ጋር የተገናኘ ነገር አለና ካሉት እንስሳቶች ፈረስ፣ በቅሎ እያሉ ለምንድን ነው ዋለ አድግን የመረጠበት ዋነኛው ምክንያት ምን ሊሆን ይችላል? አዎ ክርስቶስ በመሰረቱ እንደተባለው ነው። ከልደቱ ጀምሮ ስንመለከት ከእንስሳቱ ብቻ ሳይሆን የሚገኝባቸው ስፍራዎች ሁሉ ክርስቶስ የሚገኝባቸው ስፍራዎች ሁሉ የተናቁ ነበሩ በሰዎች ሲታዩ። ለምሳሌ በከብቶች በረት መወለድ፣ ወደ ተናቀችው አፍሪካ መሰደድ፣ በተናቀ በአንድ ሽማግሌ ዮሴፍ ቤት ማደግ፣ እነዚህ የመሳሰሉ ነገሮች የትራንስፖርት መጓጓዣው እንደ ማንኛውም ሰው ዝም ብሎ መርከብ የሆነ ጀልባ ነበረ። አንድም ቀን ጌታችን 30 ዓመት በምድር ላይ ሲኖር 33 ዓመት በበቅሎ በፈረስ ሄደ የሚል ታሪክ የለም አልተጻፈም። በጀልባ ግን ይንቀሳቀስ እንደነበረ ተነግሮናል። ያውም ለማስተማር ከሐዋርያት ጋር አንዳንዴም እንዲያውም እናንተ በጀልባ ተሻግራችሁ ጠብቁኝ ወደ ማዶ ብሏቸው እሱ ራሱ በባህር እየተራመደ ይሄድ እንደነበረም ተቀምጧል። በጀልባ እየሄደም ደግሞ ከጀልባ ተቀምጦ ሲያንቀላፋ ጭምር እንቅልፍ ይዞት ጭምር ቀስቅሰውት ነፋሳት እንደገሰጹላቸው ጭምር እንዲህ አይነት ታሪኮች አሉ። እና ክርስቶስ የመጣው ለምንድን ነው? ይህን ለመናገር የመጣው የተናቀን ለማክበር ነው። እንደ ሰው የከበረ ፍጥረት አልነበረም። ደግሞ በዚያን ሰዓት ክርስቶስ በመጣበት ዘመን እንደ ሰው የተዋረደ ፍጥረትም አልነበረም። ለ5500 ዘመን እንደ ሰው የወረደ የተናቀ አልነበረም። መላእክት ንቀውን ነበረ። ይገዙላችሁ የተባሉት እንስሳት ጭምር በእኛ ላይ ከኛ ጋር ጠብ ነበራቸው። ለምን? ሰው ሲረገም ለሰው ተብሎ የተፈጠረው ነገር ሁሉ አብሮ ተረግሟል ማለት ነው። መበላላት የመጣው እኮ ለምሳሌ በገነት በነበረበት ጊዜ አዳም ያልበላቸው እንስሳት ጭምር በኋላ ለመበላት የበቁት ሰው ከገነት በመውጣቱ ነው። ሌላው ቀርቶ ያላበሳቸው ያለ ኃጢአታቸው በኖህ ዘመን በወረደው ንፍር ውሃ ያ ሁሉ ፍጥረት የጠፋው በሰው ኃጢአት ነው። እንስሳት ምንም ያጠፉት ነገር የላቸውም። ስለዚህ ተጣልተውናል። እነሱ ሁሉ ጠልተውናል። ሰውና እግዚአብሔር፣ ሰውና መላእክት፣ ሕዝብና አሕዛብ፣ ነፍስና ስጋ የተቆራረጠበት የተለያየበት ዘመን ነበረ። ክርስቶስ ደግሞ የመጣው የተናቀውን ለማክበር ነው። የተናቀውን ለማክበር ደግሞ መጀመር ያለበት ራሱ ሰው ከሚንቀው ነገር ነው። አለበለዚያ እኛን ሊያከብረን እንደመጣ ለማወቅ ሊያስቸግረን ይችላል። ስለዚህ እኛን ከፍ ለማድረግ ምን መረጠ? እሱ ደግሞ እኛ በአቅማችን የምንነቃቸውን ፍጥረታት መረጠ ክርስቶስ። ሰው በአቅሙ የሚነቃ ፍጥረት ይንቃል። ከበቅሎ ከፈረስ አህያን ይንቃል። እንደዚህ እንስሳቱን ያነጻጽራል ማለት ነው። ከሀገርም ሀገር ቅድም እንዳልኩት ከሀገርም ሀገር ይመርጣል። ስለዚህ እግዚአብሔር በተናቁት ነገሮች ስራውን ጀመረ። ከበረት ከመወለድ ጀምሮ በረት እንኳን ለመወለድ ለክርስቶስ ቀርቶ ማንም የሚያድርበት አይደለም። ከእንስሳት ጋር የሚያደርሰው የለም ፍጹም እንደው መጨረሻ ምናልባትም የእንስሳቱ ጠባቂ እረኛ እሱም ቢሆን የሚያድርበት ቦታ ይታወቃል። እሱ ግን የተገኘው ከእንስሳቱ መካከል ነው የተገኘው። እንደዚያውም አህያና ላም ናቸው። እንግዲህ ማን ነው አሁን አህያ ከሚያድርበት ቤት እደር ቢባል ማንም ሰው እሺ አይልም። ስለዚህ ክርስቶስ የመጣው ለትህትና ስለሆነ በተናቁ ነገሮች ስራውን ጀመረ። በሌላ በኩል ደግሞ እስራኤላውያን የመሲሁን መምጣት ያምናሉ፣ የመሲሁን ክርስቶስን መምጣት ያምናሉ፣ ተስፋ ያደርጋሉ። እነሱ ግን የሚጠብቁት እስራኤል የተመረጥን ሕዝብ ነን ብሎ ነው የሚያስቡት። በእውነትም የተመረጡ ናቸው። ምርጫቸውን እነሱ አላወቁትም እንጂ የተመረጡ ናቸው። ለምን? ሁሉም ጣዖት በሚያመልክበት ዘመን የእነሱ አባት አብርሃም ነው ተመርጦ እግዚአብሔርን እንዳመልክ የተደረገው። እግዚአብሔርን መጽሐፍ ሳይጻፍለት ክርስቶስን ፈልጎ ያገኘ ታላቅ ሰው ነው አብርሃም። የእሱ ልጆች ነን ብሎ ይቆራሉ፣ ይታበያሉ። እና የሚመጣው ክርስቶስ እነሱ እንደሚያስቡት ከሆነ
እስራኤል በዚያን ሰዓት በሮማውያን አገዛዝ ወድቃ ስለነበረ፣ በባርነት ተይዛ ስለነበረ እስራኤልን ነፃ የሚያወጣ ከገባችበት መከራ የሚያወጣ ህዝቡን ከመከራ የሚያላቅቅ ይመጣል ብሎ ያስባሉ። አመጣጡም ጭምር እንዲህ በተናቀ ሳይሆን በነገስታት ቤት የሚወለድ ደግሞ እነሱ ከሚያከብሩት ሰው፣ በእርግጥ ከእነ ዳዊት ከእነ ሰሎሞን በላይ የተከበረ ሰው ኑሮ አይደለም። ግን እነ ዳዊት እነ ሰሎሞን በሰዓቱ አልፈው ስለነበረ፣ የጊዜያቸውን ገዝተው አልፈው ስለነበረ እመቤታችን ምንም ከነሱ ሀረግ ብትገኝም ከነሱ ዘር ብትገኝም ቤተሰቦቿ ሁሉ የሚቀድሟት ሁሉ በሞት አልቀው ስለነበረ እሷ ድሃ ነበረች ማለት ነው። አይጠብቁትም፣ ይሄን ጉዳይ አይጠብቁትም። እነሱ የሚያስቡት የነበረው ከነገስታት ቤት ይወለዳል፣ በነገስታት አመጣጥ ይመጣል እና ሲመጣ ደግሞ የእስራኤልን ጠላቶች ደምስሶ አጥፍቶ በጦርነት አሸንፎ እስራኤልን ነፃ የሚያወጣ እንጂ ለሌላው ዓለም የሚያስብ አምላክ ይመጣል ብሎ አስበው አያውቁም። እነሱ ደንታቸውም አይደለም። ቢቻላቸው ቢሳካላቸው እንዲህ አይነት ንጉስ አግኝተው ጠላቶቻቸውን ማጥፋት ነው የሚፈልጉት። ስለዚህ በነበረው ከዚያ ቀድሞ በነበረው ስርዓት እነ ዳዊት እነ ሰሎሞን እነ ሕዝቅያስ ሌሎችም የእስራኤል ነገስታት ያደርጉት እንደነበረው ያን በቀል ቂም የሚመልስላቸው ንጉስ ነበር የሚጠብቁት እንጂ እንዲህ አካታች የሆነ ሁሉንም ወድሃለሁ የሚል እንጀራ እያበረከተ ሁሉም የሚያበላ ንጉስ ይመጣል ብለው አስበው አያውቁም። እና እንደውም በድንግልና ይወለዳል ብለው ጭምር ስለሚያምኑ የእስራኤል ደናግል ብዙዎች ነበሩ፣ ቤት ዘግተው የሚቀመጡ እሱን ለመውለድ ዝግጅት ያደረጉ ሁሉ ነበሩ። ለዚያ ነው እመቤታችንን ውሃ ልትቀዳ በወረደችበት ሰዓት አይ ምናልባትም ከአንቺ ይሆናል ይወለዳል የተባለው ማርያም የምትባል እያሉ ሲያሾፉባት የነበረው ተገልብጦ ነገሩ እውነት ሆኖ ተገኘ እንጂ ማለት ነው አንዳንድ ጊዜ። እና ክርስቶስ በተናቀ ነገሮችን መጀመር ልማዱ ነው። እመቤታችን በመላእክት የከበረች በፍጥረት ሁሉ የከበረች ብትሆንም በአይሁድ ግን የተናቀች ነበረች። አይሁድ ንቋት ነበረ። ያደገችው በቤተ መቅደስ ነው። ስለሚንቋት ነው ከቤተ መቅደስ ውጭ ላይ ያስወጧት። በገባች 12 ዓመቷ ማለት ነው። ግን ሁሉ የሚያደርጉ የነበሩት እነሱ የፈለጉት ስላልሆነ ነው። እና ጌታችን በዚህ መንገድ ካደገ በኋላ 3 ዓመትም ሲያስተምር እንደምናውቀው ብዙ ስድብ ይሰድቡት ነበረ፣ ይንቁት ነበረ፣ የማይገባ ስም ሁሉ ይሰጡት ነበረ። እና ያን ሁሉ ታግሶ ክርስቶስ ያን ሁሉ ታግሶ የሚፈልጉትን ያደረገላቸው በሚገባቸው ቋንቋ ያስተማራቸው እንደየትነቱ ከመካከላቸው ተገኝቶ እንደው ወንበር የተለየ የማስተማሪያ ወንበር እንኳን ሳይዘጋጅለት ያስተምራቸው የነበረው በየእርሻው አጠገብ በየባህሩ አጠገብ ለነሱ በሚመቻቸው ቦታ ሁሉ ይሆን ነው። ዛሬ ማንም መምህር ቢሆን ቦታ ይዞ አውደ ምሕረት ፈልጎ እንጂ በእውነት ማንም በተለይ ለራሱ ጥቅም የማያገኝ መስሎ ከታየው የትም ቦታ ሆኖ ማስተማር አይችልም። ክርስቶስን ያደርገው ነበር። ታሪኩን ስናነብ ከገበሬ ማሳ አጠገብ ሆኖ ያስተምር ነበር። ከባህር አጠገብ ሆኖ ያስተምር ነበር። ከሚጓዙበት ጀልባ ላይ ተቀምጦ እና እንዲህ በተናቀ መንገድ ሆኖ አስተማራቸው። ይህን ያደረገበት ምክንያት እሱ የመጣው ሰው ሊመርጥ አይደለም፣ ለሁሉም ስለሆነ እስራኤል እንደሚያስቡት ለነሱ አይደለም ስላልሆነ ማለት ነው። ይህ ከሆነ በኋላም የሆሳዕና እንደምናውቀው ወደ ኢየሩሳሌም ጉዞውን ሲጓዝ ሐዋርያቱን ጠርቶ ሁሩ ሀገረ ዘእምቅድሜክሙ ወትረክቡ እድግተ እስርተ ምስለ እዋላ ፍትሕወሙ አምጥወኒተ፣ ወደፊታችሁ ሂዱ፣ ስትሄዱ አንድ ታህያ እስከ ውርንጫዋ ታገኛላችሁ፣ እሷን አምጡልኝ፣ ፈርታችሁ አምጡልኝ፣ እሷም ሁለቱም አምጡልኝ ያላችሁ፣ ፍትሕወን ወአምጥወኒተ፣ እናቲቱንም ውርንጫዋንም ሁለቱንም አምጡልኝ አላቸው ክርስቶስ ማለት እና ወእመወ ዘይቤለክሙ ምን ተትገብሩ፣ ምን ልታደርጓቸው ነው፣ የት ልትወስዷቸው ነው ብሎ የሚጠይቃችሁን አንድ ቃል ብቻ ሌላ ነገር አትናገሩ። ዝም ብላችሁ እግዚኦሙ ይፈቅዶሙ፣ ጌታቸው ይፈልጋቸዋል በሉት ማለት ያ ማለት እንግዲህ ይሄ የሚገርም ነው። ጌታቸው የተባለው እሱ በተፈጥሮ ፈጣሪያቸው ስለሆነ ያኛው ሰውዬ ባለቤታቸው ከክርስቶስ ተቀብሎ የሚጠቀምባቸው እንጂ በእንተ ተፈጥሮ የፈጠራቸው አይደለም። ቅድም እንደተነሳው እግዚአብሔር ከፈጠረው ስነ ፍጥረት ከ22 ስነ ፍጥረት አንዷ አህያ ስለመሆኑ አያጠራጥርም። ስለ አህያዋን የሚጠቀምባት ሰውዬ ባለቤቷ እንጂ ጌታው አይደለም። እና ጌታቸው ይፈልጋቸዋል ካሉ በኋላ ጥበቡ የእግዚአብሔር ስለሆነ ምስጢሩ የክርስቶስ ስለሆነ ማንም የተከራከራቸው የለም። ባለቤታቸው እኮ ገሌ ነው እናንተ ወንጀለኞች ብሎ እነሱን ለማሰር ወይ ደግሞ አህዮቹን ከነሱ ለማስጣል የተከራከረ አንዳች ሰው አላነበብንም የለም። እንግዲህ ያመጣቸው ጴጥሮስና ዮሐንስ ናቸው። ሁለቱን የላከው ባለሟሎቹ እነሱ ናቸው። ሁለቱን የላከው እነሱ ናቸው ያመጣቸው። አመጡለት ነው የሚለው። አመጡለት
እንግዲህ ሁሉም ወንጌላውያን ጽፈውታል። ይሄ በመሰረቱ ማቴዎስ እናቲቱና ውርንጫዋ ሁለቱንም ጽፏል። ማርቆስ ውርንጫውን ብቻ ጽፏል። አይፋለስም። ይሄ ምስጢር ነው። ሁለቱም አይፋለስም። ማቴዎስ እንደሚለው ከሁለቱም ላይ በረቂቅ ጥበብ በአንድ ጊዜ ተቀመጠባቸው ነው የሚለው። ማርቆስ ውርንጫውን ነው የሚያነሳው። አይፋለስም። ይሄን ሊቃውንት ሲያስታርቁት ሲያመሰጥሩ ይሄኛ ሊቃውንት ማቴዎስ ሁለቱንም መጻፉ እናቲቱ አህያ የሕዝብ ምሳሌ ናት፣ ውርንጫው የአህዛብ ምሳሌ ነው። ማቴዎስ ደግሞ የሁለቱም መምህር ነው፣ የሕዝብም የአህዛብም መምህር ነው። ስለዚህ የሁለቱም መምህር ስለሆነ ሁለቱንም ጠቀሰ ብለዋል ሊቃውንቱ። እውነት ነው። ለምን እስራኤል እናቲቱ አህያ የእስራኤል ምሳሌ ናት። እስራኤል ሕግ መሸከም ለምደዋል። እናት አህያ የምትባለው እንግዲህ ብዙ ዘመን ያገለገለች ናት። ሸክም ትሸከማለች። ቀንበር ቢጭኑባት ተሸክማ ብዙ መራመድ ትችላለች። እስራኤል እንደዚሁ ናቸው። ሕገ ኦሪትን ቢያንስ ከክርስቶስ አስቀድመው ከሙሴ ጀምረው ለብዙ ዘመን ተገልግለውበታል፣ ተጠቅመውበታል። ሕግ ያውቃሉ ማለት ነው ባጭሩ። እንደ እናቲቱ አህያ ሕግ የሚጭንባቸውን ቀንበር መሸከም ይችላሉ። ማቴዎስ እንዳለው የውርንጫዋ ግን ገና አላደገችም። ስለዚህ ምን መሸከም አይችልም፣ ሸክም መሸከም አይችልም። እንደማን እንደ አህዛብ ሕግ መሸከም አይችሉም፣ ትምህርት መሸከም አይችሉም፣ በነቢያት አላስተማሯቸውም። ስለዚህ ሕግ መሸከም አይችሉም። ቢጭኑባቸው ጾሙ፣ ጸልዩ፣ ተገረዙ ቢሏቸው አይሆንላቸውም። ይህንንም በኋላ በሐዋርያት እናስተውለዋለን እና በዚህ ምክንያት ማቴዎስ ሁለቱንም ጠቅሷቸዋል። ስለዚህ ምን ማለት ነው ሲተረጎም እናቲቱ አህያ የእስራኤል ምሳሌ ናት፣ ውርንጫዋ የአህዛብ ምሳሌ ናት። በሌላ በኩል እናቲቱ አህያ ራሷ የኦሪት ምሳሌ ናት። ለምን ኦሪት የተለመደች የነበረች ሕግ ናት። እንደ እናቲቱ አህያ ያገለገለች ማለት ነው። ውርንጫዋ ደግሞ የወንጌል ምሳሌ ናት። ገና ወደፊት የምንገለገልባት ወደፊት የምንጭናት ማለት ነው ውርንጫዋን። ልክ በዛ መሰረት ወንጌሉ አዲሱ የክርስቶስ ሕገ ወንጌል ደግሞ ወደፊት ዓለም ሁሉ የሚገለገልባት የሚጠቀምባት ስለሆነች ሁለቱንም ብሏን። ማርቆስ እንዳልኩት እሱ የአህዛብ ያላመኑ ሰዎች መምህር ስለሆነ ውርንጫዋን ብቻ ጠቅሷል። ያም ሆነ ይህ በሁለቱም በእናቲቱም በውርንጫይቱም ተጭኖ ክርስቶስ ወደ ቤተ መቅደስ ሄደ። የሚገርመው እዚህ ላይ ነው። አሁን ሊቃውንቱ እንዳስቀመጡት ከኢየሩሳሌም እሱ መንገዱን ጀምሮ እስከ ደረሰበት እስከ ቤተ መቅደስ ድረስ የመንገዱ ኪሎ ሜትር ማለት ነው 10 ኪሎ ሜትር አይደለም፣ እነሱ ምዕራፍ ነው የሚሉት። እነሱ 16 ምዕራፍ ነው ርቀቱ ማለት ነው። ከኢየሩሳሌም እስከ ቤተ መቅደስ 16 ምዕራፍ ነው። ሆኖም ግን 14ቱን ምዕራፍ በእግሩ ነው የሄደው። ይሄም የሚገርም ነው እውነት። 14ቱን ምዕራፍ በእግሩ ከሄደ በኋላ አህዮች ያስፈለጉት ለሁለቱ ምዕራፍ ብቻ ነው ማለት ነው። ለምን? ክርስቶስ የሚደክመው አምላክ ከሆነ አህዮች የሚያስፈልጉት ሰውነቱ ስለደከመ፣ ስለራበው፣ ስለጠማው ከሆነ የሚያስፈልጉ የነበሩት ከመነሻው ነበር የሚያስፈልጉት። ብዙውን መንገድ በእግሩ ከሄደ በኋላ 14ቱን ምዕራፍ በእግሩ ከሄደ በኋላ ለሁለት ምዕራፍ አህዮችን ፈለገ። ይሄ ግሩም ምስጢር ነው። እንግዲህ 14ቱን ምዕራፍ በእግሩ የሄደውን የአስሩ ቃላተ ኦሪት ምሳሌ ምን እያለን ነው ማለት ነው? 10ሩን ቃላተ ኦሪት ስፈጽማቸው ነው ያደግኩት፣ ፈጽሜያቸዋለሁ፣ እናንተም ተግብሯቸው እያለን ነው። 4ቱ ምዕራፍ የአራቱ ኪዳናት ምሳሌ ነው። ኪዳነ ኖህ፣ ግዝረተ አብርሃም፣ ክህነተ መልከ ጼዴቅ እና ጥምቀተ ዮሐንስ ናቸው። እነዚህን ሁሉ ክርስቶስ አልፎባቸዋል፣ ፈጽሟቸዋል። ስለዚህ 14ቱ ምዕራፍ የእነዚህ ምሳሌ ነው ማለት ነው። እነዚህን 14 ምዕራፍ በእግሩ ከተጓዘ በኋላ ነው አህዮቹ ያስፈለጉት። ስለዚህ ክርስቶስ ደክሞት እንዳልሆነ አህዮቹ ያስፈለጉት፣ ወይ ደግሞ በእግሩ መሄድ አቅቶት እንዳልሆነ ይሄ በደንብ ያስረዳናል ማለት ነው። ቅድም እንዳልነው ክርስቶስ ለትህትና የመጣ አምላክ መሆኑን የሚያሳየው ይሄ ነው። ያም ሆኖ ደግሞ ቅድም በጥያቄውም እንደተነሳው በቅሎ ፈረስ እንደው ቢያንስ በቁመታቸው ዘለግ ያሉ ሲራመዱ ፈጠን የሚሉ እነ በቅሎ እነ ፈረስ፣ በቁመታቸው ርዝመት ደግሞ ቢያዋቸው እንኳን እንደው ደስ የሚሉ እነ ግመል የመሰሉ ትልልቅ እንስሳት ነበሩ። የእነዚህ እንደሚታወቁት መጓጓዣ ተብሎ የሚታወቁ ናቸውና እነዚህን አልመረጠም። እነዚህን ያልመረጠበት እንደተባለው አንዱ ስለ ትህትና፣ ሁለተኛው ደግሞ ትንቢት እንዲፈጸም። ለምን? በኦሪት ተነግሮ ነበረ። ትንቢተ ዘካርያስ ምዕራፍ 9 ነቢዩ ዘካርያስ ክርስቶስ በአህያ ውርንጫ ተጭኖ ወደ ኢየሩሳሌም እንደሚሄድ ለኢየሩሳሌም እና ለሕዝቧ
በትንቢት ነግሯቸዋል፣ አስተምሯቸዋል። ኢየሩሳሌም ሆይ እልል በይ ዘምሪ፣ ንጉሥሽ በአህያ ውርንጫ ተጭኖ ወደ አንቺ ይመጣል እያለ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ተናግሮ ነበር። እሱ ማለት ያ ትንቢት እንዲፈጸም የነቢያት ንግግር ጥንቁልና አይደለም፣ ጊዜ ይረዝማል እንጂ ይፈጸማል። ስለዚህ መፈጸም ነበረበት ለሱ ሲባል ማለት ነው። ሶስተኛው ደግሞ አህያን የመረጠበት ምክንያት ምንድነው ሲባል በዘመነ ነገስት በሚባለው ጊዜ ይደረግ ነበረ። በሀገሩ ጦርነት የሚነሳ ከሆነ ረሃብ፣ ደዌ፣ ቸነፈር እና የህዝብ መከራ በአጠቃላይ የሚመጣ ከሆነ ነቢያቱ ምን ያደርጋሉ? በፈረስና በበቅሎ ተጭነው በከተማው በአደባባይ ይመላለሳሉ። በነገስታቱ በር ይቆማሉ፣ ያልፋሉ፣ በአደባባይ ይታያሉ። የምን ምልክት ናቸው ማለት ነው? የጦርነት ምልክት ናቸው። በፈረስና በበቅሎ ተጭኖ አንድ ነቢይ ታየ ማለት በዛች ሀገር በቃ ጦርነት ይመጣል፣ ረሃብ ነው፣ ችግር ነው፣ ቸነፈር ነው ተብሎ ነገስታቱ ይዘጋጃሉ። በጸሎትም በጾምም በሌላም በመሳሪያም ደግሞ በሚዘጋጁበት ነገር ሁሉ ይዘጋጃሉ ማለት ነው። ስለዚህ እነዚህ በቅሎና ፈረስ የጦርነት ምልክት፣ የችግር በአጠቃላይ የችግር ምልክቶች ነበሩ። መቼ? በኦሪት ማለት ነው። በአንጻሩ በሀገሩ ሰላም የሚነግስ ከሆነ ጦርነት የሚጠፋ ከሆነ ህዝቡ የዘራው የሚበቅልለት ሆኖ ከታያቸው ንጉሱም ተረጋግቶ የሚገዛ ሆኖ ከታያቸው በአህያ ተጭነው እነዚያ ነቢያት በአደባባይ ይታያሉ ማለት ነው። ስለዚህ አህያ ምንድነው? የሰላም ምልክት፣ የመረጋጋት ምልክት ተደርጋ ትወሰድ ነበር። እግዚአብሔር የመጣው ደግሞ የጦርነት ምልክት ሊሆን አይደለም። ክርስቶስ በበቅሎና በፈረስ ተጭኖ ቢሄድ ምናልባትም በቤተ መቅደሱ አንደኛ ያ ሁሉ ክብር አይሰጠውም ነበረ። ነጭ ልብሳቸው ማንጠፋቸው፣ ሰሌን እንትን ማለታቸው ይህ እንኳን አሳሳቢ ባይሆን ይህ እንኳን ቢቀር ክርስቶስን ወደፊት ስለ ክርስቶስ ታሪክ ሲወራ እሱ እኮ የሰላም ምልክት አልነበረም፣ እሱ የመጣው በዚህ ነው ተብሎ ከነቢያት ተለይቶ ይታይ ነበረ ማለት ነው። ስለዚህ አህያ የሰላም ምልክት ስለሆነች በአህያ ተጭኖ መጣ። ሌላው ደግሞ በአህያ ተጭኖ የሚሄድ ሰው ሸሽቶ አያመልጥም። ምንም በአህያ የሚሄድ ሰው ሸሽቶ አያመልጥም። ክርስቶስ ደግሞ ከፈለጋችሁኝ ከእናንተ የምርቅ አይደለሁም ለማለት ነው። ብትፈልጉኝ የትም ቦታ ታገኙኛላችሁ። እንደምናውቀው በበቅሎና በፈረስ የሚጓዝ ሰው ሩጣን ይዞም ከገሰገሰ በጣም አስቸጋሪ ነው፣ ያደክማል ማለት ነው። ያደክማል። በአህያ የሚጓዝ ሰው ግን ብዙ ሳይራመድ እንደርስበታለን በእግራችን ራሱ። ክርስቶስ በፈለጋችሁት ቦታ ሁሉ ታገኙኛላችሁ፣ እኔ ከእናንተ የምለይ የምሸሽ አይደለሁም፣ ኃጢአት የምትሰሩ አርቃችሁ የእናንተ ልብ እስከተጸጸተ ድረስ ለማለት በአህያዋ ተጭኖ ክርስቶስ ወደ ቤተ መቅደስ ገብቷል ማለት ነው። በዚህ ጊዜ እንግዲህ የታዩ ምልክቶች ቅድም እንዳልናቸው ከላይ ብዙ ነገሮች ታይተዋል። እነ ድንጋይ ምስጋና፣ እነ እንስሳት ምስጋና እና በዚህ ጊዜ ብዙ ተቃውሞ ተነስቶ ነበረ። በተለይ ሊቃነ ካህናቱ ቀማኞች ናቸው። እነሱ እንደሚታወቀው ሽፍቶች ናቸው ማለት ይቻላል። የቤተ መቅደስ ሽፍታዎች ናቸው እና በዚያ ውስጥ ክርስቶስ የሚያከናውነውን ነገር ለመቃወም ሙከራ አድርገው ነበር እና ሕፃናቱ ሲያመሰግኑ፣ ደቀ መዛሙርቱ ሲያመሰግኑ፣ አንዳንዶቹ ቀረብ ብለው አንተ መቼስ የምታየው ነገር ልክ እንዳልሆነ ይገባሃል እና እባክህ ይህ ሁሉ የሚደረገው ለአንተ ተብሎ ነው፣ በሀገራችን ያልተለመደ ስርዓት እየሆነ ነው እና ሕፃናቱንም ሆነ ደቀ መዛሙርትን ገስጻቸው፣ ተገቢ ያልሆነ ምስጋና እያቀረቡ ነው ብለውት ነበረ። ይሄ ክስ የተለመደ ነው። እግዚአብሔርን ብሎ ስለነበረ የእግዚአብሔር ልጅ ነኝ፣ በኋላም ክሱን የሚታይ ነው በስቅለቱ ክስ የእግዚአብሔር ልጅ ነኝ ሲል ከሰው ስለነበረ አሁንም መልሰ ነው ያመጡለት። ከዛ ጌታ የመጨረሻው ስለሆነ ከዚያ በኋላ እነሱ ጋር የሚገናኘው በመሰቀል በመገረፍ እንጂ ቁጭ ብሎ በጉባኤ በመወያየት ስላልሆነ ምን አላቸው? አይ ምን ነው እናንተ የኦሪት ሊቃውንት አይደላችሁ? ብሉይ ኪዳን አልተማራችሁም? አላነበባችሁም? እምአፈ ደቂቅ ወሕፃናት አስተዳለው ከስብሐተ ተብሎ እኮ ተመዝግቧል። ከሚጠቡ ልጆችና ከሕፃናት ለራስህ ምስጋናን አዘጋጀህ ተብሎ እኮ ተጽፏል። እሱን አላነበባችሁም ማለት ነው ብሎ በጣም በሚገርም በአንድ አረፍተ ነገር ጌትነቱን ገለጠላቸው። ሆኖም ግን እንኳን በዚህ በአንድ አጭር ቃል ቀርቶ 3 ዓመት አስተምሯቸውም ስላልገባቸው ያው ለተቃውሞ ነው የሚዘጋጁት እነሱ ማለት ነው። በዚህ መሰረት ሕፃናቱ እንደውም ምን አላቸው? አይ እናንተ እንደምትሉት እነሱ እንኳን ዝም በሉ ብትሏቸው ልጆቻችን ናቸው ከኛ ቃል አይወጡም ብላችሁ ብትቆጧቸው ዝም ይሉ ከእናንተ ያልተወለዱ ድንጋዮች ያመሰግኑኛል፣ ምንም ችግር የለውም ብሎ ጌታችን ተናግሯቸዋል። እና ድንጋዮቹ አመስግነዋል።
በቤተ ፋጌ አካባቢ የሚገኘው ቅጠል እየተጎዘጎዘ ለክርስቶስ መቀበያ ሆኖት ወደ ቤተ መቅደስ ተጉዞ ክርስቶስ ቤተ መቅደስ ገብቶ ያው ቤተ መቅደስ ገብቶ የሚሰራውን ስራ ሰርቷል። እዛ ወንጌላውያን እንደጻፉት ማለት ነው። የመጣውም ለስራ ስለሆነ እዚያ ገብቷል ማለት ነው። ስለዚህ ጠቅለል ስናደርገው ምንድነው ጌታችን በተናቀ ነገር ተነስቶ ሰውን ማክበር ስለሆነ ዓላማው በአህያ መምጣቱ ለዚያውም ለሁለት ምዕራፍ ተብሎ አህያ ማስፈለጉ ለሱ አስፈልገው ሳይሆን ብዙ ምስጢር ስላለው ፍትወን እንደውም ፍቷቸው ነው የሚለው ፍቷቸው እኛን ነው የሚፈተን በእውነቱ እቺስ ክርስቶስ ከሰማይ የወረደበት የተሰቀለበት ዓላማ ሁሉ ታስረን ስለነበረ እኛን ለመፍታት ነው ማለት ነው። ብዙ ምስጢር አለው ግን ከብዙ በጥቂቱ ለዚህ ነው ማለት ነው ጌታችን በአህያ ተጭኖ ወደ ቤተ መቅደስ ሄዶ ማለት ነው። እግዚአብሔር ይስጥልን፣ ቃልዎት ያሰማልን። መጋቤ ሐዲስ ኪነ ጥበብ አባተ እንግዲህ ሆሳዕናን በተመለከተ የቤተ ክርስቲያናችን የኦርቶዶክስ ተዋሕዶ ቤተ ክርስቲያን ምን ትላለች? ታሪካዊ ትውፊቱ፣ ሃይማኖታዊ ይዘቱ ምን ይመስላል በሐዲስ በብሉይ ኪዳን የሚለውን ሰፋ ያለ ማብራሪያ ሰጥተውናል። ሌላ ጊዜ እንዲሁ በድጋሚ እንገናኛለን እግዚአብሔር እንደፈቀደ። እስካሁን አብረው ጊዜዎትን መስዋዕት አድርገው ለሰጡን ማብራሪያ እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። በድጋሚ የምንገናኝ ይሆናል። አብረናችሁ የቆየነው እኔ መምህር ሲሳይ ሞላ ከመጋቤ ሐዲስ ኪነ ጥበብ አባተ ጋር ነው። እንግዲህ ለምዕመናኑ ይድረስ ብለናል። ተከታተሉት። ለሚመለከተው ህዝበ ክርስቲያንም በማድረስ ተባበሩን። እናመሰግናለን መምህር። አመሰግናለሁ። ለሁላችንም መልካም በዓል ይሆንልን። ለቤተክርስቲያናችን ለህዝባችን እግዚአብሔር ቸርነቱን ምሕረቱን ይላክልን። እግዚአብሔር ስለ ሁሉ ነገር የተመሰገነ ይሆንልን። አሜን አሜን።